ቀጥታ እገባለሁ። ኦርግ አድሚናችን ይኸው እዚህ ጋር እንደምናገኘው ኦርጋናይዜሽን አድሚኒስትሬተር ላይ ነው ያለነው። አድሚኒስትሬተሩ ምን ያደርጋል? ኦርግ አድሚኑ ኦርጋናይዜሽን የሚለው ላይ ሜኑ ላይ እንገባለን። እዚህ ጋር የምናገኛቸው ኦርጋናይዜሽን አለ፣ አድሚኒስትሬሽን ፕላስ ኤንዶርሲንግ ኮሚቴ፣ እዚህ ጋር ፕሮኪርመንት ዩኒት አለ። እያንዳንዱ ተግባራቸው ምንድን ነው የሚለውን የምናይ ይሆናል። ሶ ኦርጋናይዜሽን አድሚኒስትሬተር የመጀመሪያ ስራው ኦርጋናይዜሽናል ኢንፎርሜሽንን አፕዴት ያደርጋል። ሶ ይሄው ተመዝግቦ የመጡት እነዚህ ናቸው። ከዛ በኋላ እዚህ ጋር ብራንች አለ ወይ የሚለውን ቅድም የስ ብየዋለሁ። የስ ብሎ መጥቶልኛል። ሌላ የት ነው የሚገኘው አካባቢ የሚገኝበት አካባቢ ነው የሚጠይቀኝ። ለምሳሌ አዲስ አበባ ካልኩ ኤኤ ሶ እዚህ ጋር እንደዛው የሚገኝበትን መስሪያ ቤቱ የሚገኝበትን የት ሲቲ ነው የሚገኘው ወይም ደግሞ ዞኑ ምን ጋር ላይ ነው ይለኛል። ጀስት ቄራ ብዬ ብሞላ ቄራ ብዬ ብሞላ ይሄ ሰብሲቲ ወይም ደግሞ የት ይገኛል የሚለው ነው። ስለዚህ በአጠቃላይ ኦርግ አድሚኑ የሚሰራው ይሄንን ኢንፎርሜሽን ይሞላል። which means update organization ኢንፎርሜሽን የምንለው ይሄንን ነው። የሚገኝበትን ኢንፎርሜሽኖች ይሞላዋል። የመስሪያ ቤቱን ኢንፎርሜሽን የት እንደሚገኝ ይሞላዋል። የቤት ቁጥር ካለው የቤት ቁጥሩን ይሞላዋል። ሌላ ፒኦ ቦክስ ካለ ፒኦ ቦክስ ይሞላል። ፒኦ ቦክስ ከሌለም እንደዛው ስልክ ቁጥር ይሞላል። እዚህ ጋር ኢንፎርሜሽን የስልክ ኢንፎርሜሽኖችን እየሞላን እንሄዳለን። እዚህ ጋርም ቴሌፎን ነምበር፣ ፋክስ ነምበር እና ኢሜል ያሉትን ኢሜል ኢንፎርሜሽኖች የሚሞላ ይሆናል ማለት ነው። ሱፐር ኦርግ አድሚኑ ይህንን ከሞላ በኋላ አፕዴት ያደርጋል። ይሄን ሲያደርግ ምን እንላለን? ኦርጋናይዜሽን አፕዴት አደረገ ኦርግ አድሚን ማለት ነው። ሶ ሌላው ኦርጋናይዜሽን አድሚን ያደርጋል። ሌላው ምንድነው? ኤክስቴንድ ፕሮፋይል ይሄኛውን ፕሮፋይሉ ካለ ይሞላል፣ ያለውን ነገር ይሞላዋል። ፓብሊክ ቦዲ ፋይበል ፕሪፊክስ አድሬስ እነዚህ መረጃዎች ይሞላልናል ማለት ነው። ሶ ይህንን ኤክስቴንድ ፕሮፋይል ይሞላል። ፕላስ እዚህ ጋር ዩኒት ታይፕ ይመዘግባል ኦርግ አድሚኑ። ሶ ዲፋይን ዩኒት ታይፕ የሚደረገው በኦርግ አድሚን ነው። ለምሳሌ እዚህ ጋር ፋይናንስ ዳይሬክቶሬት ብዬ በመዘግብ ፋይናንስ ዳይሬክቶሬት ኦር ፋይናንስ ዳይሬክቶሬት ኦር ሌላ ዳይሬክቶሬቶችም ወይም ደግሞ ሌላ ዩኒት ታይፕ የምንላቸውን መመዝገብ እንችላለን። ዩኒት ታይፕ ማለት ብለን መዘግባቸው በስሩ የሚመራቸው ዲፓርትመንት ያለው ተጠሪነታቸው ለዚህ ዳይሬክቶሬት የሆኑ ክፍሎች በስሩ ያሉ ዩኒት ታይፕ እንለዋለን። ሶ ከሌለውም ደግሞ ኦርጋናይዜሽኑ እንደ ዩኒት ታይፕ መመዝገብ እንችላለን። ምክንያቱም በኋላ ዩኒቶቹን ስንመዘግብ የትኛው ዩኒት ታይፕ ስር ነው የሚመደቡት ብሎ ሊጠይቀን ስለሚችል ማለት ነው። ሶ አሁን ኦርግ አድሚኑ ኦርጋናይዜሽናል ኢንፎርሜሽንን አፕዴት አድርጓል። ልክ እሱም ከጨረሰ በኋላ እስከ ዩኒት ታይፕ ሬጂስተር አድርጎ ከጨረሰ በኋላ ቀጥሎ ወዴት ነው የሚሄደው? ዩኒት ታይፕ ክሬት አድርጓል። ቀጥሎ ወዴት ነው የሚሄደው? ዩኒት ይሄዳል። ሶ እዚች ጋር በደንብ ክሊር እንዲሆንልን አንድ ቤት ስንገነባ መጀመሪያ ቤቱ መኖር አለበት። ቤት ውስጥ ደግሞ የሚያስፈልጉ ኢኩዊፕመንቶች ይኖራሉ። ስለዚህ አሁን ኦርጋናይዜሽን ክሬት አድርገናል። በውስጡ ደግሞ ምን ይኖራሉ? ልክ የቤታችን ክፍሎች እንዳሉ በተቋማት ውስጥም ደግሞ ዲፓርትመንቶች አሉ ማለት ነው። ስለዚህ አሁን ኦርጋናይዜሽን ከተመዘገበ በኋላ ኦርጋናይዜሽኑ ስር ደግሞ ምን አሉ? ውስጥ ላይ ደግሞ ዲፓርትመንቶች አሉ። ዲፓርትመንቶችን እንመዘግባለን። ዲፓርትመንቶችን ከመዘገብን በኋላ ደግሞ የዛ ዲፓርትመንቶች ውስጥ ደግሞ ስራ የሚሰሩ ሰዎች አሉ። ስለ ግዢ በተመለከተ በዚህ ሲስተም ላይ ሮል ሊሰጣቸው ፈቃድ ያላቸው ሰዎች ይኖራሉ። እነሱ ሬጂስተር እናደርጋለን። ሶ እነዛን ለማድረግ ኦርግ አድሚኑ የት ይገባል? አድሚኒስትሬሽን ላይ ይገባል። አድሚኒስትሬሽን ላይ ስንገባ እዚህ ጋር የምናገኛቸው ማንዴት ነው። ይሄኛው ማንዴት ኖርማሊ በሱፐር አድሚኑ ተሰጥቶናል። ሱፐር አድሚኑ ሬጂስተር ሲያደርግ ይህን ማንዴት ሰጥቶታል ለኦርጋናይዜሽኑ። ስለዚህ እዚህ ላይ ምንም አንሰራም።
ቀጥሎ የት ነው የምንሄደው? ፐርሰኔል ላይ እንሄዳለን። ፐርሰኔል ደግሞ እዚህ መስሪያ ቤት ውስጥ የሚሰሩትን ሰዎች መመዝገብ ነው። ከነሮላቸው ሳይን እያደረግን ከነ ዲፓርትመንታቸው እንመዘግባቸዋለን። ሌላው ዩኒት ነው። ዩኒት ደግሞ ዲፓርትመንቶች ናቸው። በየክፍሉ የሚገኙ በተቋም ውስጥ የሚገኙ ዲፓርትመንቶች ለምሳሌ ፋይናንስ ዲፓርትመንት፣ አይቲ ዲፓርትመንት፣ ኤችአር ዲፓርትመንት ብለን የምንመዘግብ ይሆናል። አሁን እሱን ሬጂስተር እናደርጋለን። ቀጥሎ ግሩፕ አለ። ግሩፕ ደግሞ የሆኑ ሰዎች በግሩፕ የሚሰሩ ካሉ ሬጂስተር እናደርጋቸዋለን በግሩፕ ግሩፕ ክሬት እናደርግና እዛ ግሩፕ ውስጥ ደግሞ ፓርቲሲፔት የሚያደርጉትን ሰዎች የምናስገባ ይሆናል። ሌላ እዚህ ጋር አርካይቭ ዩኒት ነው። አርካይቭ ዩኒት ማለት የጠፉ ወይም ደግሞ ዲሊት የተደረጉ ዲፓርትመንቶች እዚህ ውስጥ ነው የሚቀመጡት። ስለዚህ ሪስቶር ለማድረግ ወይም ደግሞ ድጋሚ ወደ ስራ ለማስገባት አንድን ዲፓርትመንት ከሲስተም ላይ ዲሌት ስናደርግ የት ውስጥ ነው የሚያስገባልን? አርካይቭ ውስጥ ነው። ያ ዲፓርትመንት ተመልሶ እንዲሰራ ከፈለግን ደግሞ ሪስቶር